ማሪያም በዘፈኑም በምኑም ያነሳሳል። አስተርዮ ማርያም ምንድነው? አስተርዮ ማርያም ስትሉ ግን ስጀምር የነገርኳችሁ አስተርዮ ዘመነ አስተርዮ ነው። ዘመነ አስተርዮ ውስጥ የምትከብረው የማርያም ክብረ በዓል ነች። እቺ ክብረ በዓል ግን የእመቤታችን እረፍት ነች። እመቤታችን ድንግል ማርያም በ64 ዓመቷ አረፈች። እንደ ልጇ ተነሳች። የት ነው ያለችው አሁን ድንግል ማርያም? ስጋዋ በመቃብር የለም። ትንሳኤ ከመወልዳ ማለት ልክ እንደ ልጇ ትንሳኤ እመቤታችን ተነስታለች። ስጋዋ ከነፍሷ ጋር ሆኖ ያ መርገመ ስጋ መርገመ ነፍስ ያልነካት ንጽሕት ቅድስት ድንግል ማርያም ብቻ በመንግስተ ሰማያት ያለችው እሷ ነች። ሌሎች ነፍሳት በገነት ናቸው። እመቤታችን ግን በመንግስተ ሰማያት ናት። ማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነውና መርታ ወደ መንግስተ ሰማያት ታስገባችሁ።